ቱሌት ከሆነ ሁሉም ነገር የሚጨርስ ከሆነ በዚህ መንገድ እንግዲህ የሰራዊት እስከ መጨረሻው ብቻው መባል ያለበት ሊሆን ይችላል። ሰላም ውድ አድማጭ ተመልካቾቻችን፣ ይህ አርቢ ኢትዮጵያ ነው። የዕለቱን ሰበር መረጃዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከወደ ጋምቤላ ከህዳር 30 ጀምሮ በተነሳው ግጭት ከ30 በላይ ንጹሃን ዜጎች መገደላቸው እየተሰማ ይገኛል። ዜናውን በዝርዝር ይዤላችሁ የሚቀርብ ይሆናል። ከትግራይ ክልል የጊዜያዊ አስተዳደር ተወካይ የሆኑት ሌተናንት ጄኔራል ታደሰ ወረደ አዲስ አበባ መግባታቸው የሚታወስ ሲሆን በዚህም ከምክክር ኮሚሽነር ጋር ውይይት ማድረጋቸው ተገልጿል። ከውጭ ባገኘነው ዘገባ የኤርትራው ጋዜጠኛ ይስሐቅ በህይወት መኖሩ ታወቀ። ጀርመናዊው ወጣት ባለቤቱን ለብዙ ጊዜያት በአደንዛዥ እያደነዘዘ ሲደፍር መቆየቱ መታወቁ ተነገረ። ዜና በዝርዝር። ጋምቤላ በሁለት ቀናት እስከ 20 ሰዎች ተገድለዋል። በአንድ ወረዳ ብቻ በሌሎችም አሉ። ከሁለት ቀናት በፊትም በአምቦል ወረዳ ቁጥራቸው በትክክል ያልታወቁ በርካቶች ሞተዋል። የጋምቤላ ክልል ነዋሪዎች በርካታ ቁስለኞች ወደ ሕክምና ይላካሉ። በእኛ ሆስፒታል የመጡት ብቻ ወደ 8 ይደርሳሉ። ጉዳት የደረሰባቸው 3 ሰዎች ወደ ጅማ ሪፈር ተደርገዋል ሲሉ በክልሉ የሚገኙ የሕክምና ሰራተኞች ተናግረዋል። በጋምቤላ ክልል የተለያዩ ወረዶች በተለይም ከህዳር 30 ቀን 2018 ዓ.ም ጀምሮ በተፈጠረ የሰላም መደፍረስ በርካታ ንጹሃን ህይወት እየተቀጠፈ መሆኑ የሟች ቤተሰቦችና ነዋሪዎች እንዲሁም በሐኪም ቤት የሚሰሩ የሕክምና ባለሙያዎች ገልጸዋል። አንዳንዶቹ የሟቾችን ቁስለኞችን ቁጥር ከ50 እስከ 60 ያደረሱ ሲሆን ሌሎች ደግሞ ከዚያም የበለጠ ነው ይላሉ። ከቀናት በፊት ለሚዲያዎች ቃላቸውን የሰጡ አንድ የክልሉ ባለስልጣን የሟች ቁጥር ከ10 በላይ ሊሆን ይችላል ብሎ ነበረ። የክልሉ ሰላምና ጸጥታ ቢሮ ኃላፊ ማቦርኮር ደግሞ ሰዎች መሞታቸውን አምነው ብዛታቸው ግን 10 እንደማይሆን ሰሞኑን ነግረውን የነበረ ሲሆን ነዋሪዎች ጤና ባለሙያዎች ዛሬ እንደነገሩን ከሆነ ደግሞ ጥቃቱ ባለመቆም የሟቾች ተጎጆች ቁጥር በየቀኑ እየጨመረ ነው ሲሉ ገልጸዋል። በሆስፒታል የሚሰሩ ሐኪሞች ለሚዲያዎች ምን አሉ? ነዋሪዎች በሰጡት ቃል በሁለት ቀናት እስከ 20 ሰዎች ተገድለዋል። በአንድ ወረዳ ብቻ በሌሎችም አሉ። ከሁለት ቀናትም በፊት በአቦል ወረዳ ቁጥራቸው በትክክል ያልታወቀ በርካቶች ሞተዋል ብለዋል። የ27 ዓመት ወጣት በጸጥታው ችግር የተገደለባቸው ነዋሪ በጥይት ተመቶ ነው ያረፈው። ብዙ መንገዶች ዝግ ስለሆኑ በጥይት የተመቱ ሰዎች ሕክምና ሲያገኙ እየሞቱ ነው። ወደ ሕክምና ለመሄድ ጭምር መንገድ ዝግ ነው ሲሉ በሀዘን ስሜት ገልጸዋል። ሌሎች ነዋሪዎች በርካታ ሙትና ቁስለኛ መሆናቸውን ገልጸው የደቡብ ሱዳን ታጣቂዎች ገብተው ጥቃት እያደረሱ ነው የሚል መረጃዎች እየተሰሙ መሆኑንም ተናግረዋል። የክልሉ ሰላምና ጸጥታ ቢሮ ውሸት ነው ሲል ሰሞኑን መግለጹ ይታወሳል። ሌላኛው ለቴኪቫ ኢትዮጵያ ቃላቸውን የሰጡ ነዋሪ ደግሞ እርስ በርሳችን ነው የተጋጨ ነው እውነቱን ለመናገር ይላሉ። ግን የደቡብ ሱዳን ታጣቂዎች ገብተዋል የሚሉም አሉ። አሁንም ሰው እየሞተ ነው፣ መንገድ ዝግ ነው፣ ቁስለኞች ሕክምና የሚያገኙበት መንገድ የለም። እንዲያውም ትናንት የቀበርነው ሰው የተመታ እግሩ ላይ ነበር፣ ሕክምና ስላላገኘ በመሃል ሞተ ሲሉም ተናግረዋል። የጸጥታ ችግር ባለባቸው ቦታዎች ያሉ ነዋሪዎች የሰሞንኛውን ግጭት መነሻ ሲያስረዱ ከላሬ ወረዳ የተነሱ 2 ተሽከርካሪዎች አቦል ወረዳ አካባቢ ሲደርሱ በተከፈተ የተኩስ ጥቃት ሰዎች ላይ ጉዳት መድረሱን፣ በዚህም መነሻ ተኩሱ ተስፋፍቶ ህጻናት ጭምር እንደተገደሉ አቦል ወረዳ ላይም የእርስ በርስ ግጭት እንደተከፈተ አስረድተዋል። በክልሉ የሚገኙ ሆስፒታል የሚሰሩ ሐኪሞች በሰጡን ቃል ከጸጥታው ሁኔታ ጋር በተያያዘ የተጎዱ ሰዎች ወደኛ እየተላኩ ነው ብለዋል። በተለይም ከባድ ጉዳት ለደረሰባቸው ቁስለኞች ሕክምና መስጠት ከመንገድ መዘጋጋት ጋር ተያይዞ የመድኃኒት እጥረት ችግር መኖሩን ገልጸዋል። መንገዶች ወደ 11 ቀናት በመዘጋታቸው የሕክምና የግብዓት እጥረቶች አሉ። በማህበረሰቡ የሚደርሰው ጥቃት አልቆመም፣ ግን መኪና ስለማይንቀሳቀስ የመድኃኒት ግብዓት የለም። እጃችን ላይ ያለው የተወሰነ ብቻ ነው። በተለይ ወሳኝ መድኃኒቶች ምንም የሉንም ነው ያሉት። ካለው የጸጥታ ስጋት አንጻር ከፍተኛ ጉዳት የደረሰባቸው ተጎጂዎች የሚያክም ሐኪም እጥረት መኖሩን አስረድተው የጸጥታ ችግሩ አልቆመም፣ ህዝቡ አሁንም እየቆሰለ ወደ ሆስፒታል እየተላከ ነው በማለት ገልጸዋል። በርካታ ቁስለኞች ወደ ሕክምና ይላካሉ። በእኛ ሆስፒታል የመጡ ብቻ ወደ 8 ይደርሳሉ ሲል አንድ ዶክተር ገልጸዋል። ከትናንት ወዲያ ከባድ ጉዳት የደረሰባቸው 3 ሰዎች ወደ ጅማ ሪፈር ተደርገዋል። እየደረሰ ያለው ጉዳት ከባድ ነው ሲሉ ስፔሻሊስት ዶክተሩ ገልጸዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኡጁሉ ጊሊዮን ለማን ጥቃቱን ማስቆም እንዳልቻለ ጥያቄ ቢቀርብላቸውም ጥቃቱን ለማስቆም እየተሰራ እንደሆነ የደቡብ ሱዳን ታጣቂዎች ጋምቤላ ክልል ጥሰው ገብተዋል ስለመባሉ ማብራሪያ እንዲሰጡ በሚዲያቸው ተደጋጋሚ እንዲመልሱ ጥያቄ ለማቅረብ ቢሞከርም ለጊዜው ምላሽ ለመስጠት ፈቃደኛ አልሆኑም። በሌላ ዘገባ
በውይይቱ በጎ የሚባል መግባባት ላይ ተደርሷል ሲሉ የትግራይ ክልል ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ገልጸዋል። ከሰሞኑ ወደ አዲስ አበባ የቀኑት የትግራይ ክልል ፕሬዝዳንት ታደሰ ወረደ አንድ ጉዳያቸው ከሀገራዊ ምክክር ኮሚሽኑ ጋር ለመማከር መሆኑን ለማወቅ ተችሏል። በዚህም ፕሬዝዳንቱ የትግራይ ክልል አጀንዳ የማሰባሰብ ጉዳይ በተመለከተ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ትናንት እንደተወያዩ የደረሰ መረጃ ያመለክታል። የትግራይ ክልል ፕሬዝዳንት ትናንት ከምክክር ኮሚሽነሩ ጋር ተወያይተዋል። ውይይቱን በትግራይ ክልል ምክክሩ ስለሚደረግበት ሁኔታ ነው ተብሏል። የደረሰ መረጃ በውይይቱ በጎ የሚባል ነገር ላይ ተደርሷል የሚል ሲሆን በጎ ነገሩ ምንድን ነው ታዲያ? በክልሉ አጀንዳ መቼ እንደሚሰበሰብ ተወስኗል ስንል ላቀረብናቸው ጥያቄ መቼ የሚለው አልተወሰነም የሚል ምላሽ አግኝተናል። በጎ ነገር አለ መባሉ ደግሞ በአስተዳደሩ በኩል ኮሚሽኑ ወደ ክልሉ እንዲገባ ፍላጎት መኖሩን የሚያመላክት መሆኑ ተገልጿል። ሌተናንት ጄኔራል ፕሬዝዳንት ታደሰ ወረደ ከሰሞኑ ወደ አዲስ አበባ ማቅናታቸው ያወቁትም ከጠቅላይ ሚኒስትር አብይ አህመድ ጋር ሊወያዩ እንደሆነ ተነግሮ የነበረ ሲሆን ይሁን እንጂ ከኮሚሽኑ ጋር መወያየትም ወደ አዲስ አበባ ያቀኑበት ሌላ ዋነኛ ጉዳይ መሆኑ ታውቋል። ከኮሚሽኑ ጋር ያደረጉት ውይይት ወደ አዲስ አበባ ከመጡባቸው ጉዳዮች አንዱ እንጂ እግረ መንገዳቸውን አይደለም፣ ቀጠሮ ነበራቸው ሲሉ የውስጥ አዋቂዎች ለሚዲያዎች ገልጸዋል። በመጀመሪያ የተሰጠው 3 ዓመት ባለማብቃቱ ተጨማሪ 1 ዓመት በፓርላማ የተሰጠው ኮሚሽኑ በትግራይ ክልል አጀንዳ ማሰባሰብ እና ዋናው ሀገራዊ ጉባኤ ማካሄድ በሚጠበቅበት ሲሆን ተጨማሪ ጊዜው ለማጠናቀቅ 2 ወራት ቢቀርም በትግራይ ክልል እንኳን አጀንዳ ገና አልተሰባሰበም። ከውጭ ወዳገኘናቸው ዘገባዎች እንሄዳለን። በኤርትራ ለ24 ዓመታት በእስር ላይ የሚገኘው ጋዜጠኛ ዳዊት ይስሐቅ በሕይወት መኖሩ ተገለጸ። በኤርትራ ለ24 ዓመታት ያለምንም ፍርድ የታሰረው ኤርትራዊ ጋዜጠኛ ዳዊት ይስሐቅ በሕይወት እንዳለ የስዊድን መንግስት ዓርብ ዕለት አስታወቀ። የስዊድንና የኤርትራ ዜግነት ያለው ጋዜጠኛ ዳዊት በሕይወት መኖሩ የተሰማው የስዊድን መንግስት ከ30 ዓመታት በኋላ ለመጀመሪያ ጊዜ ወደ ኤርትራ በመሄድ ከሀገሪቱ ከፍተኛ ባለስልጣናት ጋር ከመወያየቱ በኋላ መሆኑን ኤኤፍፒ ዘግቧል። የ61 ዓመቱ ጎልማሳ ዳዊት ይስሐቅ እንደ አውሮፓውያን አቆጣጠር በ2001 ዴሞክራሲያዊ ለውጥ እንዲመጣ የሚጠይቅ ጽሑፍ በጋዜጣ ላይ ከወጣ በኋላ ነበር በኤርትራ መንግስት በቁጥጥር ስር የዋለው። የኤርትራ መንግስት ወደ 20 የሚጠጉ ከፍተኛ ሚኒስትሮችን፣ የፓርላማ አባላትን እና ነጻ ጋዜጠኞችን ሲያሰር ዳዊትንም ከነዚህ መካከል አንዱ ነበር። ጋዜጠኛ ዳዊት ይስሐቅ በእስር ላይ በቆየበት ዓመታት አንድም ክስ ያልተመሰረተበት ሲሆን ቤተሰብም ሆነ የትኛውም አካል ስላለበት ሁኔታ መረጃ ለማግኘት ሳይችል ቆይቷል። አስመራው ጋዜጠኛ በእስር ላይ ባለባቸው ዓመታት ሁሉ የት እንዳለ ወይም ስለ ጤንነቱ ምን አይነት መረጃ ሰጥታ አታውቅም። የእኛ ግምገማ በህይወት እንዳለ ነው ሲሉ በጉብኝታቸው ወቅት ከዚህ ግምገማ ጋር የሚቀርብ ምን አዲስ መረጃ አልደረሰም ሲሉ ሚኒስትሯ ለኤኤፍፒ የዜና ወኪል ተናግረዋል። የዜና ወኪሉ ስቴነር ጋርድም ግምገማቸው የተመሰረተበት መረጃ ምን እንደሆነ ቢጠየቅም ለመናገር ፈቃደኛ ሳይሆኑ ቀርተዋል። የእርሱ ከእስር መፈታትና ከቤተሰብ ጋር መገናኘት ምን ያህል አስፈላጊ እንደሆነ ግልጽ አድርጌያለሁ ሲሉ አክለዋል። የጋዜጠኛ ዳዊት ልጆች የሆኑት ቤተልሔም እና ዳናይት ዓርብ ዕለት በሰጡት መግለጫ የስቴነር ጋርድን ጉብኝት ተከትሎ ተስፋ እንዳላቸው ተናግረዋል። የስዊድን የውጭ ጉዳይ ሚኒስትር ከጉብኝቱ ጋር በተያያዘ አባታችን በቅርቡ እንደሚፈታ ማረጋገጫን እንደተቀበል እንገምታለን ብለዋል። በተመሳሳይ ጊዜ አሳሳቢ ጥያቄዎች አሁንም አሉ። የኤርትራ የውጭ ጉዳይ ሚኒስቴር አባታችን በሰብአዊ እንድትለቅ በመስከረም 25 ላቀረበው ጥያቄ እስካሁን ምላሽ አልሰጠችም። በተጨማሪም ስዊድን ጋዜጠኛው በሕይወት ስለመኖሩ በማያሻማ መልኩ የሚያረጋግጥ መረጃ ማግኘት አለመቻሏ ትልቅ ሐዘን እንደሆነ ተናግረዋል። ስቴነር ጋርድ ለኤኤፍፒ እንደተናገሩት ጋዜጠኛ ዳዊት ጉዳይ ከባድ ነበረ፣ ያለምንም ክስ ያለምንም የቆንስላ ግንኙነት ለ24 ዓመት ታስረዋል ሲሉ በአጽንኦት ሰጥተዋል። ስዊድን ኤርትራ ነጻ ሀገር መሆኗን ከተቀበለች እንደ አውሮፓውያን አቆጣጠር ከ1993 ወዲህ አንድ ከፍተኛ ሀገሪቱ ባለስልጣን ሀገሪቱን ሲጎበኝ ይህ የመጀመሪያው ነው። የሰብአዊ መብት ተሟጋቾች ድርጅቱ አምነስቲ ኢንተርናሽናል ጋዜጠኛ ዳዊት የህሊና እስረኛ አድርጎ ይቆጥረዋል። ዳዊት ወደ ስዊድን የተወሰደው እንደ አውሮፓውያን አቆጣጠር በ1987 የኤርትራ ጦርነት ወቅት ሲሆን ኤርትራ ነጻ አገርነቷን ካወጀች በኋላ የስዊድን ዜግነት አግኝቶ በ1993 ወደ ሀገሩ ተመልሷል። የስዊድንና የኤርትራ ዜግነት ያለው ዳዊት በአውሮፓውያኑ በ1990ዎቹ በሀገሪቱ ውስጥ ከመጀመሪያዎቹ ነጻ ጋዜጠኞች ውስጥ አንዷ የሆነችውን እስቴትን አቋቋመ። ከተወሰነ ጊዜ በኋላ የኤርትራ መንግስት የግል ጋዜጦች በመዝጋት የሚቀርቡበትን ትችት ዝም ለማሰኘት በጀመረው ዘመቻ ፖለቲከኞች፣ ጋዜጠኞችና ተማሪዎች ለእስር ዳርጓል። በእስቴት ጋዜጣ ላይ ካቀረባቸው ጽሑፎች መካከል የኤርትራ መንግስት የሚተቹና ዲሞክራሲያዊ ለውጥ እንዲመጣ እንዲሁም የንግግር ነጻነት እንዲከበር የሚጠይቁ ይገኙበታል። ጋዜጠኛ ዳዊት የፖለቲካ ተሐድሶን ከሚሹ ፖለቲከኞች የተላከ ግልጽ ደብዳቤ ካሳተመ በኋላ ነው ለእስር የተዳረገው። ዳዊትን ጨምሮ በርካታ የግል ጋዜጠኞች፣ አዘጋጆች በጎርጎሮሳውያኑ 2001 ለእስር ተዳርገዋል።
ባለፈው ዓመት ጋዜጠኛ ዳዊት ፍርድ ቤት ለንግግር ነጻነት ባደረገው ትግል በስዊድን ተሸላሚ ሆኗል። ኤርትራና ስዊድን ጋዜጠኛ ዳዊት ኤድልስታም የተባለ ሽልማት የተበረከተለት ልዩ ጀግንነቱ የታወቀ እንደሆነ ተቋሙ በወቅቱ አሳውቆ ነበር። ባለፈው ሳምንት የኤርትራ መንግስት በአገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያኖች አባል በመሆናቸው ለዓመታት ታስረው የቆዩ 98 የሚጠጉ ሰዎች መልቀቁ ይታወሳል። ከዚህም በተጨማሪ ከፍርድ ቤት ውሳኔ ውጭ ከ18 ዓመት በላይ ታስረው የነበሩ 13 ሰዎችን ከ3 ሳምንት በፊት ፈተዋል። የሰብአዊ መብት ተሟጋቾች ድርጅቶች አስመራ አሁንም ከ10,000 በላይ የህሊና እስረኞች እንደያዘች ይገልጻሉ። በሌላ ዘገባ በጀርመን ሚስቱን ለዓመታት አደንዛዥ ዕፅ በመስጠት የደፈረው እና ፊልም የቀረጸው ግለሰብ በእስራት ተቀጣ። በጀርመን ሚስቱን በተደጋጋሚ አደንዛዥ ዕፅ በመስጠት ራሷን እንድትስት በማድረግ እና በመድፈር እንዲሁም ድርጊቱን በመቅረጽ እና በኢንተርኔት ላይ በማጋራት ወንጀል የተከሰሰ ግለሰብ በከባድ ያስገድዶ መድፈር፣ ከባድ የአካል ጉዳት በማድረስ እና የግል መብትን በመጣስ ጥፋተኛ ሆኖ ተገኝቷል። ፍርድ ቤቱ የ61 ዓመት አዛውንት እንደ አውሮፓውያን አቆጣጠር ከ2018 እስከ 2024 ባሉት ዓመታት ውስጥ ባለቤቱን በቤታቸው ውስጥ አደንዛዥ ሰጥቶ በማደንዘዝና በመድፈር ወንጀል ጥፋተኛ ሆኖ አግኝቷቸዋል። ግለሰቡ ከስዊድን ወደ ጀርመን መጥቶ መኖር እንደጀመረ ተገልጿል። የፍርድ ቤት ቃል አቀባይ ካትሪና ኤፈርት እንዳሉት ግለሰቡ ጥቃቱን በቪዲዮ ቀርጾ በኢንተርኔት ላይ አጋርቷል። እነዚህ ድርጊቶች በቪዲዮ ቀርጾ በኦንላይን ላይ በሚገኙ የውይይት ቡድኖች እና የኢንተርኔት መድረኮች በመልቀቅ ለሌሎች ተጠቃሚዎች ተደራሽ እንዲሆን አድርጓል ብለዋል። አብዛኛው የችሎቱ ሂደት በሚስቱ ማንነት ለመጠበቅ በሚል በዝግ ችሎት የተካሄደ ነበር። የጥቃቱ ሰለባ የሆነች ባለቤቱ ጠበቃ የሆኑት ኒኮስ ሰርቫቲ ለጋዜጠኞች በክስ ሂደት ውስጥ ከእሷ ወገን የቀረበ መከራከሪያ ሰምተዋል እና መመስከር፣ ስሜቷን መግለጽና ተጨማሪ ነገሮችን ማስረዳት ሸክሞች ነበሩባት ሲሉ ተናግረዋል። ማፈር ያለበት ደፋሪው እንጂ የተደፈረች ሴት አይደለችም የሚል ንቅናቄ በፈረንሳይና በመላ አውሮፓ ፈጥሯል። የጀርመን የፌዴራል የወንጀል ፖሊስ ቢሮ አደንዛዥ በመስጠት ራሳቸው እንዲስቱ ከደረገ በኋላ በሚፈጽም ጾታዊ ጥቃት ሰለባ የሚሆኑ በሙሉ ሴቶች ናቸው ሲል ገልጿል። እንዲሁም እንዲህ ያሉ ወንጀሎች ብዙውን ጊዜ የሚፈጸሙት በጋብቻ፣ በፍቅር አጋር፣ በቤተሰብ ወይም በቅርብ በሚያውቋቸው ሰዎች መካከል የሚኖር መተማመን ላይ የተመሰረተ ግንኙነትን በመጠቀም ነው ሲል ገልጿል። እስከዚህ ነው መጨረሻ ድረስ አብራችሁን ስለቆያችሁ እያመሰገኑ ቻናሉን ሰብስክራይብ እንድታደርጉ ጠይቃለሁ።